ያልተጠበቀ አልነበረም፣ የተጠበቀ ነበር። እስራኤል በኢራን ላይ ወታደራዊ ጥቃት ልትከፍት እንደምትችል ቀደም ብሎም ሲጠበቅ ነበር። በእርግጥ ግን ከተጠበቀውም ከተገመተውም ፈጥናም እስራኤል ልክ የዛሬ 2 ሳምንት በኢራን ላይ ከባድ የተባለ ጥቃት መሰንዘር ጀመረች። ኢራንም በአጸፋው በተወንጫፊ ሚሳኤሎች ከቴላቪቭ እስከ ሃይፋ ከአሽኬሎን እስከ ቤርሳቤህ ደበደበች። ቀናትን ቆየት ብላ ደግሞ አሜሪካ ወደ ጦርነቱ ገባች። አሜሪካም ወደ ጦርነቱ የተሳበችበት ብቸኛውም ባይሆን አንደኛው ዋና ምክንያት ኢራን ከግዙፍ ተራራዎች ስር በጥልቅ መሬት ውስጥ የገነባቻቸውን የኒኩሌር ጣቢያዎች ለማፈራረስ አሜሪካ እጅ ላይ ብቻ ከሚገኝ ባለ 14000 ኪሎ ፈንጂ በቀር የሚሞከር አለመሆኑ ነው። እናም የአሜሪካ ቢቱ የተሰኘው እጅግ ግዙፍ የሆነ የጦር አውሮፕላን እያንዳንዳቸው 14000 ኪሎ የሚመዝኑ 2 ፈንጂዎችን ጭኖ በሌሎች የጦር ጀቶች ታጅቦ የኢራንን ሰማይ እንደ ጥልማሞት ጋረደው። ፎርዶ፣ ናታንዝና ኢስፋሃን የተባሉትን የኢራን የኒኩሌር ማብለያ ጣቢያዎች ደበደበ። እንደገናም እስራኤል በእነዚሁ ጣቢያዎች ላይ ዳግመኛ ጥቃት ሰነዘረች። ባሳለፍነው ሰኞ ደግሞ ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር አሉቤዳድና በተመሳሳይ በኢራቅ በሚገኘው የአሜሪካ ጦር ሰፈር ላይ ተከታታይ ሚሳኤሎችን አስወነጨፈች። በአሜሪካ